ይሄኛው የበረንዳ ሪተርን ነው። እኚህ የምታዩቸው ሰማያዊዎች ደግሞ እንትን ናቸው፣ ኒውትራል ናቸው። ስለዚህ አንድ ኒውትራል ከዛ ከመጣላቸው ከዲስትሪቢዩሽን ቦርድ ከመጣላቸው ስለሚበቃቸው ኒውትራሎቹን አንድ ላይ በጋራ ሸንት እናደርጋለን ማለት ነው። ኒውትራሎቹን አንድ ላይ በጋራ ስፕላይት እናደርጋለን። ስለዚህ የዛ በረንዳና የዚህ በረንዳ ኒውትራል አግኝተዋል። ይሄ የዛ በረንዳ ሪተርን ነው። ስለዚህ ይሄ ከዛኛው በረንዳ የመጣ ሪተርን ነው እናደርጋለን ማለት ነው። እሱንም እዚሁ ስፕላይት እናደርጋለን እንጨርሳለን ማለት ነው። እሺ ቢጫዋ ብቻዋን ደግሞ የቀረችው እንስባትና ሳብ አድርገን ረዘም አድርገን እንተዋታለን። ምክንያቱም የዚህ ቤት ሴንተር ልትሆን ስለምትችል ኒውትራል ጨምርልኝ፣ አንድ ሰማያዊ ጨምርልኝ። ኒውትራልም ትፈልጋለች። እኩል አድርገን ያው ረዘም አድርገን የምንተወው የቤቱ ሴንተር ከተሰራ በኋላ በቦርድ ላይ በሜትር ለክተን ሴንተራችንን ለማውጣት እንዲመቸን ነው። ስለዚህ የዛ ቢገባ በዚህ ላይ ተጠቅመን እንቆርጠዋለን ማለት ነው። ከዛ ከጨረስን በኋላ እንደዚህ ተጠቅልሎ ይተዋል ማለት ነው። ረዘም ተደርጎ ይሄ ላስትሮ ተደርጎ በኋላ ይሸፈናል። እዚህ ጋር የምታያቸው እንዳለ የነዛ አምፖል ሪተርኖች የመጡበት ነው። ስለዚህ የምናደርገው ምንድነው እዚህ ጋር ማርዘም ምናምን አይጠበቅብንም። እያንዳንዱን አሳጥረን እንቆርጣቸዋለን ማለት ነው። ስለዚህ አንድ ኒውትራል እና 3 ሪተርን እና 3 ሪተርን አሁን ወዴት መሄድ አለበት? ወደ ራይዘራችን ጋር ይዘን እንሄዳለን ማለት ነው። ስለዚህ እዚህ ጋር ደግሞ ሌላ ምን ሊኖር ይችላል? ሻዶ ምናምን ሊኖር ይችላል። ስለዚህ ሻዶ ሊኖር ስለሚችል የምናደርገው ነገር ቢኖር እንሰራለታለን ማለት ነው። ከዚህ ወደዛም ሴንተሩ ሁለት ቦታ ይብራ ሊባል ስለሚችል ችኛዋን ሽቦ ተጠቅመን ወደዛም ምን ሄደበት ይኖራል። ይሄኛው ግን አሁን ለጊዜው ወደ ፓወር ሜጃችን ስለሆነ ወደ ፓወራችን ይሄንን ከዘረጋ ነው በኋላ እንቀጥላለን ማለት ነው። እንደምታዩት አሁን ተመልሰን መጣናል። አንድ ሪተርን እዚህ ጋር ጨምረናል። ምክንያቱም እዚህ ጋር ይሄ ቅድም የቆረጥነው ሪተርን ነው። ሶስቱ እነዚህ ሪተርን ናቸው። ከዛ የነሱ ሪተርን እዛ መሄድ ስላለበት ይኸው ሶስቱ እነዚህ ናቸው። ሌላ ተጨማሪ አንድ ሪተርን ጨምረናል። ከዛ ይሄ ሰማያዊው ኒውትራል ነው ከራይዘራችን ጋር ይዞ ይመጣ ማለት ነው። ስለዚህ ይሄን ሽቦ ሲስበው ገመዳችን ይገባል ማለት ነው። እዚህ ጋር ነው ዮኒ። ከዛ ሽቦውን ሳበው፣ ሲሳብ መግባት ጀምራል ማለት ነው። እስቲ ሳብ፣ ቀስ ላስተካክልልህ፣ ቆይ ግባው፣ ሳብ። በቃ ይኸው እንደዚህ አንድ ሪተርን ጨምራል። ሳብ 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 መጣ አይደል? ሳብ አልደረሰም? ሳብ ሳብ መጣ። ሳብ መጣ። ትንሽ ሳብ በቃ ብዙ እንዳይወጣ ጫፍ ላይ ያለች ነገር ገመዳችን ደርሷል እና እዚህ ጋር አሁን
ከዛ ኮኔክሽን እንሰራለን ማለት ነው። ኮኔክሽን እንሰራ ያ እኛው ቀይዋን ከአንደኛዋ ቀይ ጋር ስፕላይስ እናደርጋለን። ከዛ ደግሞ ሌላ እኛዋን ቀይዋን ከዚህኛዋ ቀይ ጋር ስፕላይስ እናደርጋለን። እዛችኛዋ ቢጫ ስለዚህ